ከኡስማን የበለጠ ወንድ ታገባለች። ኡስማንም ከሀፍሳ የምትበልጥ ሴትን ያገባል አሉ ረሱል ሰለላሁ ዐለይሂ ወሰለም። ዑመር ረዲየላሁ አንሁ ሐዘናቸው በረታ፣ ክፉኛ ተጎዱ። አቡበከር ረዲየላሁ አንሁ ግን የጓደኛቸውን ሐሳብ በጥሞና ካደመጡ በኋላ ዝም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተከታታዮቼ ለዛሬ አንድ ታሪክ ይዤላችሁ መጥቻለሁ። ይሄውም የረሱል ሰለላሁ ዐለይሂ ወሰለም እና የሀፍሳ ቢንት ዑመር ነው። ሀፍሳ ቢንት ዑመር ረሱልን ሰለላሁ ዐለይሂ ወሰለም እንዴት አገባች? ተከታተሉኝ። ሀፍሷ ከግንባር ቀደሞቹ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቅርብ ሰዎች መካከል የሆኑት ኢብኑል ኸጣብ ረዲየላሁ አንሁ ልጅ ነበረች። ሀፍሳ ረዲየላሁ አንሃ ገና በአስራዎቹ የዕድሜ ክልል ውስጥ እያለች ከቁረይሽ ጎሳ የሚወለደውን ሁነይስ ኢብኑ ሁዘይፋ ኢብኑ ቀይስ አሰሃሚን ረዲየላሁ አንሁ አግብታ ነበር። ይህ ሰው የሁለት ስደቶች ባለቤት ሲሆን የበድርንና የኡሁድን ዘመቻዎችንም ተካፍሏል። በኡሁድ ውሎ ክፉኛ ከቆሰለ በኋላ በዚያው ጦርነት ብዙም ሳይቆይ ሞቷል። ዑመር ረዲየላሁ አንሁ ልጃቸው ገና በወጣትነቷ ባሏ በመሞቱና ብቸኛ በመሆኗ ሐዘን ይሰማቸው ጀመር። ይህን ሐዘናቸውን ለመክፈብ ቆርጠው ተነሱ። በመጀመሪያ ለዚህ ጉዳይ ያጩት ጓደኛቸውን አቡበከርን ረዲየላሁ አንሁ ሲሆን ወደ እርሳቸው ሄደውም ልጃቸውን ሀፍሷን እንዲያገቡላቸው በግልጽ ጠየቋቸው። እርሳቸው ያሰቡት ይቺን አባቷ የኢስላም ክንድ የሆነ ወጣት ለማግባት አቡበከር ረዲየላሁ አንሁ አያቅማሙም ብለው ነበር። ሆኖም ግን አቡበከር ረዲየላሁ አንሁ የጓደኛቸውን ሐሳብ በጽሞና ካዳመጡ በኋላ ምንም አስተያየት ሳይሰጡ ዝም አሉ። ዑመር ረዲየላሁ አንሁ ግን የተፈጠረውን ነገር ባለማመን ልባቸው እንደተሰበረ ወደ ቤታቸው ተመለሱ። ከዚያም ይህንን ክቡር ሐሳብ ይዘው ወደ ዑስማን ኢብኑ አፋን ዑመር ረዲየላሁ አንሁ ግን የተፈጠረውን ነገር ባለማመን ልባቸው እንደተሰበረ ወደ ቤታቸው ተመለሱ። ከዚያም ይህንኑ ክቡር ሐሳብ ይዘው ወደ ዑስማን ኢብኑ አፋን ዘንድ ሄዱ። ይህ ከመሆኑ ከጥቂት ጊዜያት በፊት የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልጅና የዑስማን ረዲየላሁ አንሁ ባለቤት የነበረችው ሩቅያ ረዲየላሁ አንሃ ሞታ ነበር። ዑመር ረዲየላሁ አንሁ ልጃቸውን ሀፍሷን እንዲያገቡላቸው ዑስማንን ሲጠይቋቸው ዑስማን ረዲየላሁ አንሁ በትህትና እንዲህ አሉ። አሁን ባለሁበት ሁኔታ ማግባት አልሻም። የዑመር ረዲየላሁ አንሁ መንፈስ አሁን ደግሞ የበለጠ ተሰበረ፣ ተከፉ። ከአቡበከር ረዲየላሁ አንሁ ያልጠበቁት ሁኔታ እንዳጋጠማቸው ሁሉ ከዑስማንም ቢሆን ያገኙት ያልጠበቁትን መልስ ነበርና ዑመር ረዲየላሁ አንሁ ቅስማቸው ድቅቅ እንዳለ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመሄድ አቡበከርና ዑስማን ረዲየላሁ አንሁማ ያደረጉትን ነገር ነገሯቸው። በዚህ ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፈገግ ብለው እንዲህ አሏቸው። ሀፍሳ ከዑስማን የተሻለ ሰው ታገባለች ያሉት እሳቸው ሀፍሷን እንደሚያገቧት እየነገሯቸው ነው። ዑስማንን ደግሞ ከሀፍሳ የበለጠች ያገባል ያሉት ዑስማንን ለልጃቸው ኡሙ ኩልሱም ሊድሩት ስለፈለጉ ነው። በዚህ ጊዜ ዑመር ረዲየላሁ አንሁ ይህን ከዚህ በፊት አስበውት የማያውቁትን ዜና ሲሰሙ እጅግ ተደሰቱ። ነቢዩ ሰለላሁ ዐለይሂ ወሰለም ሀፍሷ ቢንት ዑመርን ረዲየላሁ አንሃ በማግባታቸው የመዲና ሕዝብ ሁሉ ተደሰተ። ሀፍሳ ረዲየላሁ አንሃ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሚስት በመሆን ሁሉም ሴቶች የሚመኙትን የምዕመናን እናት የመሆን ደረጃን ተጎናጸፈች። ረሱል ሰለላሁ ዐለይሂ ወሰለም ሀፍሷን ፈተዋት ነበር። ከዚያም ጅብሪል አለይሂ ሰላም እንዲመልሷት ሲያዛቸው መልሰዋታል። ጅብሪልም አለይሂ ሰላም እንዲህ በማለት ነበር ያዘዟቸው፣ ሀፍሳህን ረዲየላሁ አንሁ መልሳት፣
እርሷ ቀን ትጾማለች፣ በሌሊትም ለሰላት ትቆማለችና። ሐፍሷ ረዲየላሁ ዐንሃ አላህን በፍጹም ተመስጦ በማምለክ በመጾም ሌሊት በመቆም እንዲሁም የተሰጣትን የቅዱስ ቁርአን ግልባጭ በሚገባ በመጠበቅ ስራ ተጠምዳ ህይወቷን ትገፋ ነበር። የቁርአን ኮፒ ጠባቂና ተንከባካቢ የነበረችውን የምዕመናን እናት ሐፍሷ ረዲየላሁ ዐንሃ ስራ ሁሉ አላህ ይውደድላት ይቀበላትም።